ቻሉት። ለማንኛውም አጭር ቀሚስ ለብሳችሁ የምትጓዙ ሴቶች 3000 ብር ልትቀጡ ነው። እኔ የምላችሁ ይሄንን ግን አስባችሁ ታውቃላችሁ? ለመጀመሪያ ጊዜ አውሮፕላን ላይ የተሳፈፈው ኢትዮጵያዊ ማን ነው ብትባሉ መቼ ነው ግን እረፍት የሚገኘው? ኢትዮጵያውያን አሁንም በጣም ከባድ የሆነ አጣብቂኝ ውስጥ በጣም ስጋት ውስጥ ናቸው። ጠንቋዩ በመጨረሻም ድግምቴን ፈትቻለሁ ብሏል። ይህ ጋናዊ አንተን ያመነ ሁሉ ዳነ፣ አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ እያለች ጂጂ በድጋሜ ወደ ሚዲያው መጥታለች። ዘ ኩዊን ኢዝ ባክ እያሉ ብዙዎቹ እየተደመጡ ነው የሚገኙት። እጅጋየሁ ሽባባው ከእህቷ ከሶፊያ ሽባባው ጋር ሶሻል ሚዲያ ታይታለች። እጅግ በጣም የሚገርም ነው። ጂጂን የምትወዷት እንኳን ደህና መጣሽ በሏት እስኪ። እውነት ነው፣ እሱን ያመነ ሁሉም ይድናል። ለማንኛውም እንኳን ለዚህ አበቃሽ በሏት እስኪ። ላስደምጣችሁ። ዳነ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። እኔ የምላችሁ ይሄንን ግን አስባችሁ ታውቃላችሁ? ለመጀመሪያ ጊዜ አውሮፕላን ላይ የተሳፈፈው ኢትዮጵያዊ ማን ነው ብትባሉ ማን ነው ትላላችሁ? ለማንኛውም እኔ ስሰማ በጣም ነው የገረመኝ። በየመን ኤደን የእንግሊዝ የጦር ኃይል ትርኢት እያሳየ በነበረበት ሰዓት አፄ ኃይለ ሥላሴ ከመኳንንቶቹ ጋር ሆነው ይመለከታሉ። ለመጀመሪያ ጊዜ አውሮፕላን ማየታቸው ነበር። በነገራችን ላይ አፄ ኃይለ ሥላሴ በዛ ሰዓት በጣም ነው የገረማቸው። በጣም ተደመሙ። ብዙ መኳንንቶች አውሮፕላን ላይ መውጣት ሲፈሩ፣ እሳቸው ግን እኔ የሀገር መሪ እንደመሆኔ የመጀመሪያዊ ኢትዮጵያዊ አውሮፕላን ላይ የሚወጣው ወይም ደግሞ ባሪቡላ ላይ ምንሳፈፍ ሰው መሆን እፈልጋለሁ ብለው እንግሊዞችን ጠየቋቸው። ከዛም አሳፈሯቸው። በዛን ጊዜ የነበረው ፓይሌት ፈረንሳዊ ፓይሌት ነበረ። ገብተው አየር ላይ ተንሳፈፉ፣ በረሩ። ከዛ ጊዜ በኋላ በሀገራቸው አውሮፕላን መግዛትና እንዲሁም ደግሞ በአፍሪካ የመጀመሪያውን ገለልተኛውን የጦር ኃይል መገንባት ጀመሩ። ያው ፓይሌት ባይሆኑም እንደና አስፋው አሊ አይነትን ወደ ፈረንሳይ አገር ልከው የመጀመሪያዎቹን ፓይለቶች ማውጣት እንደቻሉም ይነገራል። መቼ ነው ግን እረፍት የሚገኘው? ኢትዮጵያውያን አሁንም በጣም ከባድ የሆነ አጣብቂኝ ውስጥ በጣም ስጋት ውስጥ ናቸው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ቅድመ ጥንቃቄ እንዲያደርጉ በፕሪቶሪያ ኢትዮጵያን ኤምባሲ አሳስቧል። ከቀጣይ ማክሰኞ ማለትም ሰኔ 23 በኋላ ኢትዮጵያውያን ላይም እንዲሁም ሌሎች ህገወጥ ስደተኞች ላይ እርምጃ እንደሚወሰድ ደቡብ አፍሪካ እያሳወቁ ይገኛሉ። ለማንኛውም ከቀጣይ ሰኔ 23 በፊት ጥንቃቄ እንዲያደርጉና መውጣትም ካለባቸው እንዲወጡ የፕሪቶሪያ የኢትዮጵያ ኤምባሲ እያሳሰበ ይገኛል። ኢትዮጵያውያን ራሳችሁን ጠብቁ፣ ራሳችሁን ከአደጋ እንድትታደጉ አማራጮችን መፈለግ ይኖርባችኋል። ምን ይደረግ ትላላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ጠንቋዩ በመጨረሻም ድግምቴን ፈትቻለሁ ብሏል። ይህ ጋናዊ ጠንቋይ በእንግሊዝ ላይ ያደረጉትን ድግምት ፈትቻለሁ ሲል ተደምጧል። ጋና ከእንግሊዝ በነበራቸው ጨዋታ ላይ አቻ የተለያዩበት ትልቁ ምክንያት እኔ ድግምቴን እነሱ ላይ ስላደረኩ ነው ሲል የተደመጠው ይህ ጠንቋይ አሁን ግን በእንግሊዝ ላይ ያሰርኩትን ድግምት ፈትቻለሁ ሲል ተደምጧል። ሃሪኬን በመጨረሻው ደቂቃ አካባቢ የሳተው ቀላል የተባለው ጎል እኔ ድግምቱን ስለተበተኩት ነው ሲልም ተደምጧል። ጠንቋዩም በዓለም ላይ ከባድ መንፈሳዊ ኃይል አለኝ ሲል ይደመጣል። ለመሆኑ ጥንቆላ ይሰራል ብላችሁ ታስባላችሁ? ቻሉት። ለማንኛውም አጭር ቀሚስ ለብሳችሁ የምትጓዙ ሴቶች 3000 ብር ልትቀጡ ነው። በሀገራችን በጋምቤላ ክልል ሴቶች አጭር ቀሚስ ለብሰው ሲጓዙ ከተገኙ ወይም ደግሞ ጭንና ባታቸውን አጋልጠው ከታዩ 3000 ብር የሚደርስ ቅጣት ይቀጣሉ ተብሏል። የሚሆነበት ምክንያት የሴቶቹን ጾታዊ ትንኮሳ ለመከላከል ነው ተብሏል። ወንዶቹ የሴቶቹን ገላ ሲመለከቱ ልባቸው አልችል እያለ ከባድ ነገር ውስጥ ገብተዋል ተብሎ ይመስለኛል። ለማንኛውም ይሄ በመላው አገሪቱ ቢደረግ የሴቶች ጥቃት በትክክል ይቀንሳል ብላችሁ ታስባላችሁ ወይ? ሀሳባችሁን ኮሜንት ላይ አስቀምጡልኝ።